ይህ ስፍራ ሶያ ሲባል ሶያ በኡጋንዳ የሚገኝ ስፍራ ነው። ቡንጋ ለሚባለው ስፍራ ጎረቤት ሲሆን የሚታወቀው የተለያዩ ኮሚኒቲዎች ስለሚገኙበት ነው። ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን በዚህ ስፍራ ይኖራሉ። ይህ ቦታ ሎካል ካምፓኒዎች ያሉበት ስፍራ ሲሆን ስያሜውንም ያገኘው ሶያ ቢን ስለሚያመርት ነው። በዚህ ስፍራ ለብዙ ስደተኞች መኖሪያ ሲሆን ኤርትራውያን፣ ኢትዮጵያውያን፣ ሶማሊያውያን፣ ሳውት ሱዳናውያን እና ግብፃውያን የራሳቸውን ቢዝነስን በዚህ ስፍራ ይሰራሉ። ደግሞ የምናየው ስፍራ ካሳንጋ የሚባለን ስፍራ ሲሆን በ1950ዎቹ እና በ1960ዎቹ ካሳንጋ የመጀመሪያዎቹ ለመኖሪያ ከሚመረጡ ቦታዎች ነበረ። በ1990ዎቹ ከፍ በማለት እነዚህን ተቋማት ማደራጀት ተችሏል። ልክ እንደ ካምፓላ ኢንተርናሽናል ዩኒቨርሲቲ እና ኢንተርናሽናል ዩኒቨርሲቲ ኦፍ ኢስት አፍሪካን። ይህ ስፍራ የመኖሪያ አፓርትመንቶችን ደረጃቸውን የጠበቁ የመኖሪያ ቤቶችን አካቷል። ይህ ስፍራ ጋባ ሮድ የተባለውን መንገድ ይዞ የሚሄድ ነው። ካሳንጋ የተባለው ስፍራ ለካባላ ጋላ ለተባለው ስፍራ በቅርበት የሚገኝ ሲሆን የተለያዩ ሬስቶራንቶችና የንግድ ስፍራዎች ይገኙበታል። በዚህ ስፍራ የሚገኙት እንደሚከተሉት ናቸው። ለምሳሌ እንደ ሜን ካምፓስ ኦፍ ካምፓላ ኢንተርናሽናል ዩኒቨርሲቲ የፕራይቬት ዩኒቨርሲቲ ነው። ሌላኛው ካሳንጋ ሚራክል ሴንተር ነው። ይህ ደግሞ የማምለኪያ ስፍራ ነው። በሶስተኛ የምናየው ደግሞ ማውንት ካራሜል ካቶሊክ ቸርች አለ። በአራተኛ ደረጃ ካሳንጋ ኢስላሚክ ሞስክ አለ። በአምስተኛ ደረጃ ሬንቦ ኢንተርናሽናል ስኩልን በዚህ አካባቢ ማግኘት እንችላለን። ሌላኛው ኢንተርናሽናል ዩኒቨርሲቲ ኦፍ ኢስት አፍሪካ ነው። ቤተሰቦች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።